ሰላም ውድ ተመልካዮቻችን እንዴት ሰነበታችሁ? እግዚአብሔር ስም የተመሰገነ ይሁን። በባለፈው ክፍለ ጊዜ ጌታ ኢየሱስ ክርስቶስ ስለ መከራው በተናገረበት ንግግር ውስጥ ከዛም አልፈን በሊቀ ካህናቱ ቀያፋና በጲላጦስ ፊት በቀረበ ጊዜ የሰጠውን መልስ ስለ እግዚአብሔር መንግስት የተናገረውን ተመልክተን ነበር። ከዛም ቀጥለን በስቅላቱ በሞቱና በትንሣኤ ውስጥ የእግዚአብሔር መንግስት እንዴት ተገለጠች ወይም የእግዚአብሔር መንግስት ተስፋዎች እንዴት ተፈጸሙ የሚለውን ነበር የተመለከትነው። በመጨረሻም በማቴዎስ ወንጌል ምዕራፍ 28 ከ18 እስከ 20 ባለው ውስጥ ጌታ ከሞት ከተነሳ በኋላ ለደቀ መዛሙርቱ የሰጠውን ታላቁን ተልእኮ ተመልክተን ነበር ያጠቃለልነው። በዛሬው ክፍለ ጊዜ ደግሞ ይህንን ታላቁን ተልእኮ ከተለያዩ ክፍሎች አንጻር ካየን በኋላ በቤተክርስቲያን መመስረት ውስጥ የእግዚአብሔር መንግስት እንዴት እንደቀጠለች የምናይ ይሆናል። ይህንን ታላቁን ተልእኮ በማቴዎስ ወንጌል ምዕራፍ 28 ከ18 እስከ 20 ባለው ክፍል ውስጥ በመመልከት እንጀምር። እንደዚህ ይላል። ኢየሱስም ቀረበና እንዲህ ብሎ ተናገራቸው። ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ። ይህ ተልእኮ ምን ላይ ነው መሰረት የሚያደርገው? ጌታ ኢየሱስ ክርስቶስ ከሞት ስለተነሳ እና ስልጣን በሰማይና በምድር ሁሉ ስለተሰጠው የተቻለ ነገር ነው። በብሉይ ኪዳን እስራኤል እንድትሄድ ስትታዘዝ አናይም። ነገር ግን ባለችበት ቦታ ሆና ለአሕዛብ ብርሃን እንድትሆን ነበር የእግዚአብሔር ተልእኮ። አሁን ግን ቤተክርስቲያን ወደ አሕዛብ እንድትሄድና ወንጌልን እንድትሰብክ ስትታዘዝ እናያለን። ጌታ ኢየሱስ ክርስቶስ በሰጠው ተስፋ መሰረት እስከ ዓለም ፍጻሜ ድረስ ከቤተክርስቲያን ጋር ስለሚሆን በሱ ኃይል የሚደረግ ተልእኮ ነው ማለት ነው። በተጨማሪም ለአዳምና ለሔዋን የሰጠው ተልእኮ ፍጻሜ ነው። እነሱ በመዋለድ ምድርን ሁሉ እንዲወርሱ ምድርን ሁሉ እንዲገዙ ተሰጥቷቸው ሳለ ነገር ግን ይህንን ተልእኮ መፈጸም አልቻሉ። ቀጥሎም እስራኤልም ይህንን ተልእኮ ልትፈጽም አልቻለችም። አሁን በክርስቶስ አማካኝነት ቤተክርስቲያን የእግዚአብሔር መንግስት በወንጌል ስብከትና በመንፈሱ አማካኝነት እንድታሰፋ የእግዚአብሔርን ተልእኮ ስትቀበል እናያለን። ከዚህ ቀጥለን ይህንን አይነት ተልእኮ በተመሳሳይ ሁኔታ ነገር ግን ሌሎች ገጽታዎችን በመጨመር ሉቃስ ወንጌል የሚነግረንን እናያለን። ሉቃስ ወንጌል ምዕራፍ 24 ከቁጥር 46 እስከ 51 ያለውን እንመልከት። እንደዚህ ይላል። እንዲህም አላቸው፣ ክርስቶስ መከራ ይቀበላል፣ በሦስተኛውም ቀን ከሙታን ይነሳል፣ በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲህ ተጽፏል። እናንተም ለዚህ ምስክሮች ናችሁ። እነሆ አባቴ የሰጠውን ተስፋ እኔ እልክላችኋለሁ። እናንተ ግን ከላይ ኃይል እስክትቀበሉ ድረስ በኢየሩሳሌም ከተማ ቆዩ። እስከ ቢታንያም አወጣቸው፣ እጆቹንም አንስቶ ባረካቸው። ሲባረካቸውም ከእነርሱ ተለየ፣ ወደ ሰማይም አረገ። የሉቃስ ወንጌል የሚጨምርልን ሌላ ገጽታ አለ። ስለዚህ ታላቁ ተልእኮ ምንድን ነው የሚለው? አንደኛ በስሙ የኃጢአት ስርየትና ንስሐ ይሰበካል። ይህ የትኛውን ያስታውሰናል? በትንቢተ ኤርምያስ ምዕራፍ 31 ውስጥ እግዚአብሔር ስለ አዲሱ ኪዳን የገባውን ተስፋ የሚያስታውስ ነው። በዛ ውስጥ እግዚአብሔር ምን ብሎ ነበረ? ከታናሹ እስከ ታላቁ ድረስ ያውቁኛል፣ ለምን? ኃጢአታቸውን ይቅር ስለምላቸው ይላል። ስለዚህ ፍጹም የኃጢአት ይቅርታ የሚገኝበት ይህ ኪዳን አሁን በክርስቶስ ኢየሱስ ተሰጠ ማለት ነው። ስለዚህ አሕዛብ የኃጢአትን ስርየት የሚያገኙት ከአዲሱ ኪዳን የተነሳ ያም ደግሞ ክርስቶስ ከሰራው ስራ ማለትም በደሙና በሞቱ አማካኝነት የተገኘ በረከት ነው። ይህም ደግሞ ለአሕዛብ ሁሉ የሚሰበክ ነው። አሕዛብ ወደ እግዚአብሔር መንግስት መግባት የሚለውን ሀሳብ ኦልሬዲ ጌታ ኢየሱስ ክርስቶስ በምድር ላይ በሚያገለግልበት ጊዜ ማየት ጀምረናል። አሁን በሙላት አሕዛብ ወደ እግዚአብሔር መንግስት እንዲገቡ ይህ እድል እንደሰጣቸው ነው የምናየው። ከንስሐና ከኃጢአት ይቅርታ ባለፈ ደግሞ የመንፈስ ቅዱስ ተስፋ እንደሚሰጥ ጌታ ኢየሱስ ክርስቶስ ሲናገር በዚህ ክፍል እናያለን። ከዚህ ጋር ተያይዘው የሐዋርያት ሥራ ምዕራፍ 1 ከቁጥር 3 እስከ 9 ይህንን ታላቁን ተልእኮ ከእግዚአብሔር መንግስት ጋር በማገናኘት የሚነግረን ደግሞ እንደዚህ ይላል። ደግሞ 40 ቀን እየታያቸው ስለ እግዚአብሔር መንግስት ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው። ከእነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አለ። እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስትን ትመልሳለህን ብለው ጠየቁት። እርሱም አብ በገዛ ስልጣኑ ያደረገውን ወራትና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳም በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ አለ። ይህንንም ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው። በዚህ ቦታ ላይ ጌታ ኢየሱስ ክርስቶስ ከሙታን ተነስቶ ራሱ ሐዋርያት የእግዚአብሔር መንግስት አሰራር ስቲል እንዳልገባቸው ነው የምናየው። የጠየቁት ጥያቄ ምንድን ነው? መቼ ነው መንግስት የምትመልሰው? በዚህ ወራት ትመልሳለህ መንግስትን ለእስራኤል? ማለትም ከሮማ ቀኝ ግዝ ነፃ አውጥተህ ልክ እንደቀደመው ጊዜ እስራኤል በራሷ የምትተዳደር ንጉሷ ኢየሱስ ሆኖ እንደሚቀጥል ነው ያሰቡት። ጌታም
ቁጥር 3 ላይ እንዳየነው ከእነሱ ጋር 40 ቀን ሲቆይ እየነገራቸው የነበረው የእግዚአብሔር መንግስት ነገር ነው። ግን ያንን እንዳልተረዱና አሁንም እንዳልተገነዘቡት ነው የምናየው። ጌታ ኢየሱስ ምን መለሰላቸው? የእግዚአብሔር መንግስት አሁን በኃይል ነው የምትቀጥለው። እንደ ድሮ በሰይፍና በጦር ባይሆንም፣ ነገር ግን በመንፈስ ቅዱስ ኃይል ትሰፋለች፣ ትቀጥላለች። ያ ብቻ አይደለም። አስቀድሞ ለጴጥሮስ በማቴዎስ ወንጌል ምዕራፍ 16 ቁጥር 18 ውስጥ ጌታ እንደተናገረው እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚች ዓለት ላይ ቤተክርስቲያንን እሰራለሁ፣ የገሃነም ደጆችም አይችሏትም። ስለዚህ የገሃነም ደጆችን ለማሸነፍ ቤተክርስቲያን ተልካለች። ሂዱ የሚለውን ተልኮ አይተናል። በሚሄዱ ጊዜ የሚገጥማቸው የገሃነም ደጆች አሉ። ያንን ለማሸነፍ ሰዎችን ለመማረክ ኃይል ያስፈልጋቸዋል። ነገር ግን ይህ ኃይል ከመንፈስ ቅዱስ ነው እንጂ ከስጋ ወይ ከደም እንዳልሆነ ነው የሚያሳየው። ይህንን የገሃነም ደጆችን የማሸነፍ ሀሳብ ኦልሬዲ በዘፍጥረት ምዕራፍ 22 ቁጥር 17 ውስጥ እግዚአብሔር ለአብርሃም የሰጠውን ተስፋ እናያለን። ምን ይላል? በእውነት በረከትን እባርክሃለሁ፣ ዘርህም እንደ ሰማይ ከዋክብት በባህርም ዳር እንዳለ አሸዋ አበዛዋለሁ፣ ዘርህም የጠላቶችን ደጅ ይወርሳል። አሁን እየሆነ ያለው በሐዋርያት ሥራ የምናየው ይህንን ነው። እግዚአብሔር ለአብርሃም ብሎት ነበረ፣ ዘርህ የጠላቶችን ደጅ ይወርሳል። ጌታ ኢየሱስ ክርስቶስ ደግሞ ለጴጥሮስ ምንድን ያለው? ቤተክርስቲያኔን በዚህ ዓለት ላይ መሰረታለሁ፣ የገሃነም ደጆች አይችሏትም። ዘርህ የሚለው የአብርሃም ዘር ማን ነው? ክርስቶስ ነው። በክርስቶስ ውስጥ ደግሞ ቤተክርስቲያን ስላለች ለጌታ የተነገረው ተስፋ ሁሉ ለቤተክርስቲያን ይሰራል ማለት ነው። ስለዚህ በክርስቶስ ውስጥ ቤተክርስቲያን በመንፈስ ቅዱስ ኃይል አማካኝነት የገሃነም ደጆችን የምታሸንፍበትን ተስፋ ጌታ አሁን በሐዋርያት ሥራ ሲናገር እናያለን ማለት ነው። ይህ ታላቁ ተልእኮ አሁን በሐዋርያት ሥራ ምዕራፍ 1 ውስጥ እንዳየነው የሚሆነው በ4 ደረጃ ነው። ምን ማለት ነው? መጀመሪያ በኢየሩሳሌም፣ ቀጥሎ በይሁዳ፣ ቀጥሎ በሰማሪያ፣ ቀጥሎ እስከ ምድር ዳር ድረስ የእግዚአብሔር ወንጌል ይሰበካል ማለት ነው። መጀመሪያ በኢየሩሳሌምና በይሁዳ የእግዚአብሔር መንግስት ወንጌል የነበረውን አገልግሎት እንመልከት። ጌታ ኢየሱስ ክርስቶስ በሰጠው ተስፋ መሰረት 120 ሰዎች በበዓለ 50 ጊዜ በሚጸልዩበት ጊዜ ሐዋርያት ሥራ ምዕራፍ 2 ይነግረናል። መንፈስ ቅዱስ በእሳት መልክ ይወርዳል፣ በሁሉም ይሞላባቸዋል፣ የተለያዩ ልሳኖችንም ይቀበላሉ። እንግዲህ ይሄ በዓለ 50 የእስራኤል ታላቅ በዓል ስለሆነ ከተለያየ የዓለማት ክፍል አይሁዶች ይህንን በዓል ለማክበር መጥተው ነበር። እነዚህ አይሁዶች ደግሞ በተለያየ የዓለም ክፍል ስለሚኖሩ ከዕብራይስጥ ወይ ደግሞ ከአረማይክ ቋንቋ በተጨማሪ ወይም ደግሞ ከዛ ውጪ ሌላም ቋንቋ ይናገሩ ነበር። በዚህ ቦታ ሲገኙ መንፈስ ቅዱስ የሰጣቸው ልሳን እነዚህ ቅዱሳን ሲናገሩ፣ እነዚህ ደግሞ የመጡት አይሁዶች ደግሞ የራሳቸውን ቋንቋ ይሰማሉ። ይህ መሆኑ ዓላማው ምንድን ነው? አንድ በዘፍጥረት ምዕራፍ 11 ውስጥ ከዚህ በፊት ስንመለከት ሰዎች ተሰብስበው ስማቸውን ታላቅ ለማድረግ ከተማ ለመስራት የተናገሩበትን ታሪክ ያስታውሰናል። በዛ ቦታ እግዚአብሔር ስራቸውን ሲያፈርስ ምንድን ነው ያደረገው? ቋንቋቸውን ደብላለቀው፣ እንዳይግባቡና ተከፋፍለው እንዲለያዩ ወደ ተለያየ የዓለም ክፍል እንዲሄዱ ነው ያደረገው። አሁን በዚህ ቦታ የመንፈስ ቅዱስ መውረድ ያንን ውድቀት ወይ ደግሞ ያንን ሲያድስ ነው የምናየው። ምን ሆነ? መግባባት ሆነ፣ አንድነት ሆነ። ስለዚህ የሰውን ውድቀት፣ ሰው በትዕቢቱ ያመጣውን መከፋፈል አሁን መንፈስ ቅዱስ በመምጣቱ በተሰጣቸው ልሳን አማካኝነት አንድነትንና መግባባትን ሲያደርግ እናያለን። ስለዚህ ይህ የመታደስ ጊዜ ነው። ሁለተኛ ደግሞ በትንቢተ ኢዮኤል ምዕራፍ 2 የተነገረው ተስፋ ቃል ፍጻሜ ነው። ይህም በስጋ ለባሽ ሁሉ እግዚአብሔር መንፈሱን እንደሚያፈስ የተናገረውን አሁን ደግሞ በዚህ ቦታ ሲፈጽሞ እናያለን። ከዚህ በኋላ ጴጥሮስ መንፈስ ቅዱስን ተሞልቶ ለእነዚህ አይሁዶች ይመሰክርላቸዋል። የተናገረውን ነገር እንመልከት። ምዕራፍ 2 ቁጥር 34 እስከ 36 እንደዚህ ይላል። ዳዊት ወደ ሰማይ አልወጣምና፣ ነገር ግን እርሱ ጌታ ጌታዬን ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ አለው አለ። እንግዲህ ይህ እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ። ምን እየነገራቸው ነው ያለው? ያ የተሰቀለው ኢየሱስ የገደላችሁት አሁን እግዚአብሔር አክብሮታል። ምን አደረገው? ጌታም ደግሞ ክርስቶስ አደረገው፣ በቀኙ አስቀምጠው፣ ዳዊት እንደተናገረው ቃል መሰረት ማለት ነው። ስለዚህ አንድ ምን ያሳየናል? ይሄ ጌታ ኢየሱስ ክርስቶስ በሊቀ ካህናቱ ፊት በቀረበ ጊዜ በማርቆስ ምዕራፍ 14 ቁጥር 62 ላይ የተናገረውን የሰው ልጅ በኃይል ቀኝ ሲቀመጥ በሰማይም ደመና ሲመጣ ታያላችሁ ያለው አሁን እንደተፈጸመ ጴጥሮስ ሲነግራቸው ነው የምናየው። ከዛም ጋር ተያይዞ ደግሞ የመንፈስ ቅዱስን ስጦታ እንዳፈሰሰው በኢዩኤል ምዕራፍ 2 በተነገረው መሰረት ጌታ ይህን እንዳደረገ ደግሞ ጨምሮ ይነግራቸዋል ማለት ነው። እንግዲህ የጴጥሮስን ቃል የሰሙ ብዙ ሰዎች በመጀመሪያ 3000 ቀጥሎም በ5000 የሚሆኑ ሰዎች ወደ ቤተክርስቲያን እንደገቡ ደግሞም በዚያ በሐዋርያት ትምህርት እንጀራን አብሮ በመቁረስ በፍቅር አንድ ልብ አንድ ነፍስ ሆነው ሲኖሩ እናያለን። ያ ደግሞ በአካባቢያቸው ለነበሩ ሰዎች ምስክር እንደነበረ ይናገራል። ቀጥለን የምናገኘው የእግዚአብሔር መንግስት ወንጌል በሰማሪያ ሲሰበክ ነው። እንግዲህ የሰማሪያ ሰዎች ከዚህ በፊት እንደምናስታውሰው የሰሜኑን የእስራኤልን ክፍል የሚወክሉ ናቸው።
ከ10ሩ ነገድ የተውጣጡ ናቸው። እነዚህ ሰዎች በ721 ዓመተ ዓለም በአሦራውያን ከተማረኩ በኋላ ከዚያ ጊዜ አንስቶ ከተለያዩ አሕዛብ ጋር ተዳቅለው ያሉ ናቸው። ስለዚህ ንጹህ እስራኤላውያን አይደሉም። ከዚያ የተነሳ አይሁዶች እንደ እርኩስ እንደሚቆጥሯቸው እናስታውሳለን። አሁን የእግዚአብሔር መንግስት ወንጌል ለእነዚህ ሰዎችም ጌታ እንደተናገረው በኢየሩሳሌም፣ በይሁዳ ከዛ በሰማርያም ስላላቸው መንፈስ ቅዱስ ዲያቆን የሆነውን ፊልጶስን ያነሳሳና ወደ ሰማርያ ይልከዋል። ሄዶ በዚያ ወንጌል ይሰብክላቸዋል። የሰበከው ወንጌል ምን አይነት ወንጌል እንደሆነ ሲነግረን በሐዋርያት ሥራ ምዕራፍ 8 ቁጥር 12 ውስጥ እንደዚህ ይላል። ነገር ግን ስለ እግዚአብሔር መንግስትና ስለ ኢየሱስ ክርስቶስ ስም እየሰበከላቸው ፊልጶስን ባመኑት ጊዜ ወንዶችም ሴቶችም ተጠመቁ። ምንድነው የሰበከላቸው ፊልጶስ? የእግዚአብሔር መንግስትና የክርስቶስን ስም። የኢየሱስ ስም የሚለው ማንነቱንና ስራውን የሚያጠቃልል ነው። ስለዚህ ፊልጶስ ሄዶ የሰበከላቸው ለእነሱም የእግዚአብሔር መንግስት ወንጌል ነው። እግዚአብሔር ምን ብሎ ነበረ? በትንቢተ ሕዝቅኤል ምዕራፍ 37 ቁጥር 22 እና 24 ላይ ከዚህ በፊት ስናጠና አይተነዋል። እስራኤልንና ይሁዳን መልሶ አንድ እንደሚያደርግ በመካከላቸውም አንድ ንጉስ እንደሚሾም እግዚአብሔር ተስፋ ገብቶ ነበረ። ስለዚህ አሁን ወደ ሰማርያ ይህ የመንግስት ወንጌል መሄዱ ምን የሚያሳይ ነው? ሁለቱ የእግዚአብሔር ሕዝብ የነበሩትን የተለያዩትን አንድ የማድረግ የእግዚአብሔር ስራ እንደሆነ የሚያሳየው። ፊልጶስ ከሰበከላቸው በኋላ ብዙዎች አመኑ፣ አሁን እንዳየነው ክፍል። ከዛም በኋላ ተጠመቁ። ነገር ግን የመንፈስ ቅዱስን ስጦታ ገና አልተቀበሉም። ለምን? እግዚአብሔር በዚህ ውስጥ ያሰበው ነገር ነበርና ይሄ ምስክርነት ወደ ኢየሩሳሌም በደረሰ ጊዜ የኢየሩሳሌም ቤተክርስቲያን ዮሐንስና ጴጥሮስን ይልኩላቸዋል። እነዚህም ሐዋርያት ከመጡ በኋላ እጃቸውን ጽነው ይጸልዩላቸዋል። መንፈስ ቅዱስ በእነሱ ላይ ይወርዳል። ለምንድን ነው ሐዋርያት መጥተው እጃቸውን እስኪጭኑ ድረስ እግዚአብሔር የመንፈስ ቅዱስን ስጦታ ያዘገየው ብለን ስንጠይቅ፣ ለምንድን ነው የኢየሩሳሌም ቤተክርስቲያን ሰማራውያንም ወደ እግዚአብሔር መንግስት እንደገቡ በአይናቸው እንዲያዩ ራሳቸው እንዲመሰክሩ ስለፈለገ ጴጥሮስና ዮሐንስን እንዲላኩ አደረገ። ያ ባይሆን ኖሮ ምናልባት ፊልጶስ ጸልዮላቸው ቢቀበሉ ኖሮ የኢየሩሳሌም ቤተክርስቲያን እነዚህን ሰማራውያን ወደ እግዚአብሔር መንግስት ለመቀበል ይቸገሩ ይሆናል ምናልባት እና ስለዚህ ሐዋርያት ራሳቸው መጥተው እጃቸውን ጭነው መንፈስ ቅዱስ በእነሱ አማካኝነት ተሰጥቶ እንዲያውና እነዚህም ከነሱ ጋር የእግዚአብሔር ሕዝብ እንዲሆኑ እንዲቀበሉ አስቦ እግዚአብሔር ያደረገው ነገር ነው። ከዚህ ቀጥልና ጴጥሮስ በመንፈስ ቅዱስ አማካኝነት በሐዋርያት ሥራ ምዕራፍ 10 እና 11 ላይ እናገኘዋለን። ይህን ታሪክ ወደ ቆርኔሌዎስ የሮም መቶ አለቃ ወደሆነ ሰው እግዚአብሔር የሚፈራ ነበረ ሰው ሲላክ እናያለን። በዚያ ወንጌልን በሰበከ ጊዜ በሚሰሙት ላይ በቆርኔሌዎስና በቤተሰቦቹ የእግዚአብሔር መንፈስ ሲወርድባቸውና በልሳን ሲናገሩ እናያለን። ጴጥሮስም ይህን ባየ ጊዜ እንዴ አሕዛብም ለካ ለእኛ እግዚአብሔር የሰጠውን ስጦታ ለእነሱም ሰጣቸው፣ ስለዚህ እነሱም ወደ እግዚአብሔር መንግስት ተካተቱ ማለት ነው የሚለውን እንደተረዳና ከዛ በውሃ እንዲጠመቁ እንዳደረገ እናያለን። በዚህ ሁሉ ውስጥ ምንድነው የምናየው? የእግዚአብሔር ወንጌል በኢየሩሳሌም፣ በይሁዳ፣ በሰማርያ እና በአሕዛብ ዘንድ ሲሰበክ ነው የምናየው። ስለዚህ አሁን የኢየሩሳሌም ቤተክርስቲያን ሰማርያዎችንም አሕዛቦችም ወደ እግዚአብሔር መንግስት እንደገቡና ከነሱ እኩል በእግዚአብሔር ፊት ተቀባይነት እንዳላቸው እና የእግዚአብሔር ሕዝብ እንደሆኑ ማየት ቻሉ ማለት ነው። ከዚህ ጋር እያይዘን ማንሳት ያለብን በጣም አስፈላጊ የሆነ ነጥብ አለ። ምንድነው? የሐዋርያት ሥራን ስናነብ መንፈስ ቅዱስ ሲወርድና በልሳን ወይ ደግሞ በትንቢት ሲናገሩ የምናገኛቸው ሁል ጊዜ ቡድኖችን ነው እንጂ ግለሰቦችን አይደለም። ለምሳሌ ሐዋርያት ሥራ ምዕራፍ 2 ላይ የሐዋርያትን ስብስብ እና 120 ሰዎችን አይተናል። ቀጥሎ በሰማርያ ልሳን ተናገሩ ወይ ትንቢት ተናገሩ ባይልም ሲሞን የእግዚአብሔር መንፈስ ሲሰጣቸው ስላየ እንግዲህ ሊያይ የሚችልበት መንገድ የሆነ ምልክት ታይቷል እንጂ ባይኖር ኖሮ የእግዚአብሔር መንፈስ ሲቀበሉ ሊያይ አይችልም ነበር። ስለዚህ ከዛ ተነስተን የሰማርያ ሰዎችም ልሳን እንደተናገሩ ወይ ትንቢት እንደተናገሩ መገመት እንችላለን። የቆርኔሌዎስ ቤተሰቦች እነሱ ልሳን ሲናገሩ እናያለን። በሐዋርያት ሥራ 19 ደግሞ የኤፌሶን ውስጥ የነበሩ ሰዎች ሐዋርያው ጳውሎስ ጸልዮላቸው እንደዚሁ ትንቢት ሲናገሩ እናያለን። ስለዚህ የሉቃስ ዓላማው ምንድን ነው? የእግዚአብሔር መንፈስ በቡድኖች ላይ ወርዶ በልሳን ማናገሩ እነዚህ ግሩፖች ወደ እግዚአብሔር መንግስት እንደገቡ ለማሳየት ነው። አይሁዶች፣ ሰማራውያን፣ አሕዛቦች ወደ እግዚአብሔር መንግስት መግባታቸውን ምልክት ለማሳየት መንፈስ ቅዱስ በእነሱ ውስጥ ልሳንን እና ትንቢትን ሲያቀብላቸው እናያለን። በግለሰቦች ሕይወት ውስጥ ግን ይህንን ሲዘግብልን አናገኝም። ለምሳሌ ኢትዮጵያዊ ጃንደረባ ክርስቶስን ካመነ በኋላ በመንፈስ ቅዱስ ተሞልቶ ልሳን ሲናገር አናይም። ሐዋርያ ጳውሎስንም የሚያክል ሐዋርያ ባመነ ጊዜ በተጠመቀ ጊዜ እሱም መንፈስ ቅዱስ ተሞልቶ በልሳን ሲናገር አናገኝም። ስለዚህ የሉቃስ ፎከሱ ምንድን ነው? የእግዚአብሔር መንግስት እንዴት እንደሰፋች ማሳየት ነው። ስለ ልሳን ስጦታ ወይ ደግሞ ስለ ትንቢትም አይደለም። ነገር ግን የእግዚአብሔር መንግስት እንዴት በእነዚህ ቡድኖች ውስጥ እየሰፋችና እነሱን እያካተተች እንዲሄደች ለማሳየት ስለሆነ በቡድኖች ላይ ብቻ የእግዚአብሔር መንፈስ ወርዶ በልሳን ሲያናግራቸው እናያለን። ያን ብቻ የተዘገበልን ማለት ነው። ከዛ ቀጥሎ እንግዲህ የእግዚአብሔርን ወንጌል እስከ ምድር ዳር የሚያደርሰው ሐዋርያው ጳውሎስ ነው። በክርስቶስ ካመነ በኋላ በአንጾኪያ ሶሪያ በምትገኘው አንጾኪያ ቤተክርስቲያን ውስጥ እግዚአብሔርን እያገለገለ
ከዛ በመነሳት 3 ጊዜ በተደጋጋሚ ወንጌልን ለአሕዛብ ሲያደርስ እናያለን። ሐዋርያው ጳውሎስም በተደጋጋሚ ወደ አንድ አዲስ ከተማ በገባ ጊዜ ያደረገው የነበረው ልማድ አለ። ይህንን ሐዋርያት ሥራ ምዕራፍ 17 ቁጥር 2 ላይ ይነግረናል። መጀመሪያ ወደ ምኩራብ ነው የሚገባው። ለምን? የእግዚአብሔር መንግስት ወንጌል የተነገረው ወይ ደግሞ ሲጠብቁት የነበሩት አይሁዶች ስለሆኑ መጀመሪያ እነሱ ሊሰሙት ይገባል። ለእነሱ ከነገራቸው በኋላ እነሱ ከተቀበሉ እንግዲህ በሐዋርያት ሥራ እንደምናገኘው ግማሽ ወይ ደግሞ የተወሰኑት ሰዎች ይቀበላሉ፣ የተወሰኑት ደግሞ አይቀበሉም። ለእነሱ መልእክቱ ከደረሰ በኋላ ከዛ ወደ አሕዛብ ይሄድ እንደነበረ ይናገራል። እንደውም ሐዋርያው ጳውሎስ በአሕዛብ ዘንድ ይሰብክ የነበረውን አገልግሎቱንና የወንጌሉን ለኤፌሶን ሽማግሌዎች በሐዋርያት ሥራ ምዕራፍ 20 በነገራቸው ጊዜ ያጠቃለለበትን መንገድ እንዲህ የሐዋርያት ሥራ ምዕራፍ 20 ቁጥር 25 አሁንም እነሆ እኔ የእግዚአብሔር መንግስት እየሰበኩ በመካከላችሁ እየዞርኩ ሁላችሁ ከእንግዲህ ወዲህ ፊቴን እንዳታዩ አውቃለሁ። ምንድን የሰበከላቸው? በመካከላችሁ እየዞርኩ የሰበኩት የእግዚአብሔር መንግስት ወንጌል ነው። ያ ማለት ኢየሱስ ክርስቶስም የሰበከው የእግዚአብሔር መንግስት ወንጌል ነው። ሐዋርያው ጳውሎስም ለአሕዛብ ይሰብክ የነበረው የእግዚአብሔር መንግስት ወንጌል ነው። ጌታ ኢየሱስ ክርስቶስ የእግዚአብሔር መንግስት ወንጌል ሰብኮ ሐዋርያው ጳውሎስ ደግሞ የጸጋ ወንጌል የሰበከው ማለት አይደለም። ሁለቱ የተለያዩ ወንጌሎች አይደሉም፣ አንድ አይነት ወንጌሎች ናቸው። ሁለቱም የመንግስት ወንጌሎች ናቸው፣ ለአይሁድም ለአሕዛብ የተሰበኩት ማለት ነው። ጌታ ኢየሱስ ክርስቶስ በምድር ላይ በነበረ ጊዜ ያተኩር የነበረው ወደ አይሁዶች ነበረ፣ የሰበከውም ለአይሁዶች ነው። አንዳንድ አሕዛቦች ግን መጥተው ከዚህ ወንጌል ተካፋዮች እንደነበሩ አይተናል። ሐዋርያ ጳውሎስም ያደረግ የነበረው መጀመሪያ ለአይሁድ ወንጌል ይሰብካል፣ እነሱ እምቢ ባሉ ጊዜ ወደ አሕዛብ ይዞራል። ግን ይሰብክ የነበረው ወንጌል አሁንም ተመሳሳይ ወንጌል እንደሆነና በሁለቱ መካከል ልዩነት እንደሌለ ነው የምናየው። ሐዋርያ ሥራ ሲያጠቃልል በጀመረበት ቋንቋ ነው አሁን የሚጨርሰው። ምዕራፍ 1 ቁጥር 6 ላይ ስናይ ጌታ ኢየሱስ ክርስቶስ የእግዚአብሔር መንግስት እየነገራቸው 40 ቀን እንደቆየ አይተናል ከእነሱ ጋር። አሁን ደግሞ ሐዋርያው ጳውሎስ ወደ ሮም ከተወሰደ በኋላ በምዕራፍ 28 ቁጥር 31 ላይ እንደዚህ ይላል፣ ማንም ሳይከለክለው የእግዚአብሔር መንግስት እየሰበከ ስለ ጌታ ስለ ኢየሱስ ክርስቶስ እጅግ ገልጦ ያስተምር ነበር። ምንድን ነው የሚያሳየው? ሐዋርያ ሥራ ሲጨርስ አሁንም በእግዚአብሔር መንግስት ሀሳብ ነው የሚጨርሰው። ሐዋርያው ጳውሎስ እየሰበከ በሮም የቆየው የትኛውን ወንጌል ነው? የእግዚአብሔር መንግስት ነው። ስለ ክርስቶስ ስለ እግዚአብሔር መንግስት እየነገራቸው በዛ እንደቆየ ይናገራል። እንግዲህ እስከ ምድር ዳር ድረስ የሚለውን ሀሳብ ማነው የወሰደው ማለት ነው? ሐዋርያው ጳውሎስ ነው። ሮም የምድር ዳር አይደለችም፣ ግን በጊዜው የነበረች ታላቂቱ ከተማ ታላቂቱ አገር ስለነበረች ሮም ከደረሰ በኋላ የእግዚአብሔር መንግስት ከዛ እንደሚሰራጭ መገመት እንችላለን። ስለዚህ ከዚህ በኋላ የቀረውን ተልእኮ የምትወስደው ማናት? ቤተክርስቲያን ናት። ሉቃስ ሐዋርያ ጳውሎስ ሮም በገባ ጊዜ የእግዚአብሔር መንግስት እየሰበከ እንደቆየ ከነገረን በኋላ ትረካውን እዚህ ላይ ሲያቆም እናያለን። እንግዲህ በዛሬው ክፍል እንደተመለከትነው የእግዚአብሔር መንግስት ሀሳብ ጌታ ኢየሱስ ክርስቶስ ከሞት ከተነሳ በኋላ ለደቀ መዛሙርቱ በሰጠው ተልእኮ ውስጥ ከዛም አልፈን ደግሞ ቤተክርስቲያን ስትመሰረት መጀመሪያ በኢየሩሳሌም ከዛ በይሁዳ ከዛ በሰማሪያ እስከ ምድር ዳር ድረስ ቤተክርስቲያን ስትመሰረት እንዴት የእግዚአብሔር መንግስት እየሰፋ እንደሄደና የእግዚአብሔር መንግስት ተስፋዎችም እንደተፈጸሙ አይተናል። እግዚአብሔር ቢፈቅድ የሚቀጥለው ክፍለ ጊዜ ደግሞ በሐዋርያቶች መልእክት ውስጥ ቤተክርስቲያን የእግዚአብሔር መንግስት እንዴት እንድታሳይ ወይ ደግሞ እንደ እግዚአብሔር መንግስት እንዴት እንድትመላለስ እንደተነገራት እንደታዘዘች የምንመለከት ይሆናል። በዛሬው ክፍለ ጊዜ እንደጠቀማችሁ ተስፋ አደርጋለሁ። እስከሚቀጥለው ጊዜ ድረስ የእግዚአብሔር ጸጋና ሰላም ከእናንተ ጋር ይሁን።